የኢትዮጵያ አርቲስቶች በተለይም በውበታቸው በችሎታቸውና ልዩ በሆነ ስብዕናቸው ይታወቃሉ። ከሀገራችን ቆንጆ ሴት አርቲስቶች መካከል ግን በዚህ ቪዲዮ ከ10ኛ ደረጃ ጀምሮ እስከ 1ኛ ደረጃ ድረስ በቁንጅናቸው መሰረት የተመረጡ 10 በጣም ውብ አርቲስቶችን እንመለከታለን። ከዚህ ደረጃ ጎን ለጎን የኢንስታግራም ፎሎወራቸው ስንት ነው የሚለውንም አብረን የምንመለከት ይሆናል። በእርግጠኝነት ቁጥር 1 ላይ የምትገኘውን አርቲስት አገምቷትም። ስለዚህ እስከ መጨረሻው ቆዩ። በቅድሚያ ግን ቻናላችንን ሰብስክራይብ ማድረግና ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። 10ኛ ላይ የምናገኛት ማርታ ጎይቶም በኢንስታግራም ከ556,000 በላይ ተከታዮች ያሏት ማርታ ኪያ በተሰኘው ፊልሟ በብዙዎቻችን ልብ ውስጥ የገባች እንዲሁም ደግሞ ከፊልሙ በተጨማሪ በርካታ ማስታወቂያዎችን የሰራች ሞዴል ናት። ከማርታ ብዙዎች የሚያደንቁላት ነገር ፈገግታዋና ድርብ ጥርሷ ነበር። ነገር ግን ጥርሷን ካስተካከለች በኋላ አድናቂዎቿ ለሁለት በመከፈል አስተያየት ሲሰጡባት ቆይተዋል። እንዲሁም ደግሞ ከሰሞኑ በለቀቀቻቸው አንዳንድ ቪዲዮዎች ፊቷ ላይ ሰርጀሪ እንደተሰራች በግልጽ ማየት ይቻላል። ታዲያ እኛም ይችን ተወዳጅ አርቲስት በዚህ ዝርዝር ላይ 10ኛ ላይ አስቀምጠናታል። 9ኛ ኑሐሚን መሰረት በኢንስታግራም ከ615,000 በላይ ተከታዮች ያሏት ኑሐሚን ባለቀ ሰዓት፣ ባላደራው፣ ህይወት በአጋጣሚና በተለያዩ ፊልሞች ላይ ከታሪኩ ብርሃኑ ባባ፣ ማንዴላና ደረጀ ኃይሌ ጋር በትወና ልትጣመር በቅታለች። ኑሐሚን ከትወና ስራዎቿ ባሻገር የአይቴል ሞባይልን ጨምሮ የበርካታ ድርጅቶች ብራንድ አምባሳደር በመሆን በአጭር ጊዜ ውስጥ ትልቅ ስኬት መጎናጸፍ ችላለች። 8ኛ ላይ የምናገኛት በኢንስታግራም ከ927,000 በላይ ተከታዮች ያሏት አርቲስት እፀ ህይወት አበበ ናት። ገና በ16 ዓመት ታዳጊነቷ ሞዴሊንግ የጀመረችው እፀ ህይወት የተለያዩ የሙዚቃ ቪዲዮዎች ላይ ከተዋወቀች በኋላ ቤርሙዳ፣ ፔንዱለም፣ ሰላዮቹና ሌሎች በርካታ ፊልሞች ላይ ተሳትፋለች። ከዚህም በተጨማሪ የብዙ ካምፓኒዎች ብራንድ አምባሳደር ስትሆን የራሷም የስፖርት ልብሶች ብራንድ እንዳላት የሚታወቅ ነው። በ7ኛ ደረጃ የምናገኛት ተወዳጇ አርቲስት ሰላም ተስፋዬ ናት። ሰላም በኢንስታግራም ከ1.2 ሚሊዮን በላይ ተከታዮች ያሏት ስትሆን በተወዳጅ ፊልሞቿ የአራዳ ልጅ፣ ቤዛና ሶስት ማዕዘን እንዲሁም በበርካታ የማስታወቂያ ስራዎቿ እናውቃታለን። ነገር ግን ብዙዎች በሰላም ቁንጅና ይከራከራሉ። አንዳንዶቹ ብዙ ቆንጆ አትባልም፣ አንዳንዶቹ ደግሞ በጣም ውብ ከሚባሉ መካከል አንዷ ናት እያሉ ሲከራከሩ ተደምጧል። እናንተስ ስለዚህ ምን ታስባላችሁ? ኮመንት ላይ ሀሳባችሁን አሳውቁን። 6ኛ ፍሬያት የማነ በኢንስታግራም ከ818,000 በላይ ተከታዮች ያሏት ፍሬያት በተለያዩ የሙዚቃ ስራዎችና ፊልሞች ላይ እናውቃታለን። እንዲሁም የተወዳጁ ኤፍሬም አማረ ሚስትና የአንድ ልጅ እናት ናት። ፍሬያት ባላት ኢትዮጵያዊ መልክ 6ኛ ደረጃ ላይ ተቀምጣለች። 5ኛ ሃናን ታሪክ በኢንስታግራም ከ1.4 ሚሊዮን በላይ ተከታዮችን በመያዝ ከፍተኛ ተከታይ ካላቸው ሴት አርቲስቶች መካከል አንዷ ናት። ሃናን ገና በልጅነቷ የጀመረችው የቁንጅና ውድድር እዚህ ላይ እንዳደረሳት ራሷ ተናግራለች። ሃናን በሰራቻቸው ብዙ ፊልሞችና በድንቅ ብቃቷ ትታወቃለች። ከዚህ በተጨማሪ ደግሞ የተዋጣላት ቢዝነስ ውመን ስትሆን ሃናን የራሷ የሆነ የሪል ስቴት ቢዝነስ ያላት ሲሆን እንዲሁም ለበርካታ መስሪያ ቤቶች ብራንድ አምባሳደር በመሆን እየሰራች ትገኛለች። 4ኛ በኢንስታግራም 960,000 ተከታዮች ያሏት ተወዳጅ ቃል ኪዳን ጥበቡ ቃል ኪዳን 70 ደረጃ፣ ደስ የሚል ስቃይና በርካታ ፊልሞች ላይ በድንቅ ትወናዋ ተሳትፋለች። ብዙዎች ለችሎታዋና ለውበቷ የሚመሰክሩላት ቃል ኪዳን በዚህ ምድብ 4ኛ ደረጃን ይዛለች። 3ኛ ረቡኒ በተሰኘው ፊልም ላይ በድንቅ ትወናዋ የምናስታውሳት አርቲስት ሩታ መንግስትአብ። ሩታ በኢንስታግራም ከ840,000 በላይ ተከታዮችን ማፍራት ችላለች። ከትወናው በተጨማሪ በብዙ ማስታወቂያዎች ላይ የምንመለከታት ሩታ በዚህ ምድብ 3ኛ ቦታ ላይ ትገኛለች። 2ኛ በቅርቡ የተሞሸረችው አርቲስት ፍናን ህድሩ ናት። ፍናን በኢንስታግራም 1.1 ሚሊዮን ተከታዮች ያሏት ስትሆን መጀመሪያ ላይ ማሬ ማሬ በተሰኘው በሱ ባለው ይታየው ሙዚቃ ታወቀናታል። ከዛ በኋላ በበርካታ ፊልሞችና ማስታወቂያዎች ላይ የሰራች የምትገኘው ፍናን ብዙዎች ስለ ቁንጅናዋ ይመሰክራሉ። በዚህም ዝርዝር ላይ በአንዲት አርቲስት ብቻ ተበልጣ 2ኛ ደረጃ ላይ ትገኛለች። ታዲያ ተጠባቂው 1ኛ ደረጃ ላይ የምትገኘው አርቲስት የብዙዎቻችን ተወዳጅ የብዙ ተሰጦች ባለቤት ድምፃዊት፣ ሞዴል እና የፋሽን ዲዛይነር የሆነችው ሳያት ደምሴ ናት። ሳያት በኢንስታግራም ከ448,000 በላይ ተከታዮች ያላት ስትሆን በሰራቻቸው ድንቅ ሙዚቃዎችና ፊልሞች እንዲሁም ደግሞ ከብዙዎቻችን ልብ በማይጠፋው እረኛዬ በተሰኘው ድራማ ላይ እናናን ሆና ድንቅ ብቃቷን ያሳየች ግሩም አርቲስት ናት። ሳያት አሁንም ድረስ በሚያበራው ውበቷ የብዙዎችን ቀልብ ስባለች። በዚህም ዝርዝር ላይ የኢትዮጵያ ሴት አርቲስቶችን በቁንጅናዋ በመቅደም 1ኛ ደረጃን ይዛለች። ተመልካቾቻችን በዚህ ዝርዝር ላይ ምን አይነት አስተያየት አላችሁ? እዚህ ዝርዝር ውስጥ መግባት ነበረባት ወይም ደግሞ 1ኛ ላይ ይቺ አርቲስት መሆን ነበረባት የምትሏትን ኮመንት ላይ ማሳወቅ እንዳትረሱ። እንደተለመደው ቪዲዮአችንን ላይክ እና ሼር እንዲሁም ደግሞ እንደዚህ አይነት መረጃዎች በየጊዜው እንዲደርሳችሁ ሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። በቀጣይ በአዲስ መረጃ እስከምንገናኝ ቸር ሰንብቱ። ይህ ልዩ መረጃ ነው።